ሰበር ዜና ጦርነቱ በማንኛውም ሰዓት ሊፈነዳ ይችላል። የኢትዮጵያና የኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋሙ ከባድ ማስጠንቀቂያን አወጣ። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያንና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርቱን ይፋ አድርጓል። የምታደምጡት ይሆናል። የብልጽግና ፓርቲ ስራ አስፈጻሚና ማዕከላዊ ኮሚቴ አባላት በአዲስ አበባ አስቸኳይ ስብሰባ ተጠሩ። የአማራ ህዝብ የሀሳብ መሪዎች በታሰሩበት ሁኔታ የኢትዮጵያ ሀገራዊ ምክክር ሂደት ስኬታማ ይሆናል የሚል እምነት የለኝም ሲሉ ዶክተር ደሳለኝ ጫኔ ከበድ ያለ ተቃውሞን አስነሱ። የኦሮሞ ነጻነት ጦር ከፍተኛ አመራሮች ባወጡት መግለጫ ጠቅላይ ሚኒስትሩ በወለጋ ያደረጉትን ጉብኝት ክፉኛ አጣጥለዋል። እነዚህን መረጃዎች አብራችሁን ቆዩ፣ የምታደምጧቸው ይሆናል። አሁን በተሰማው ሰበር መረጃ ጦርነቱ በማንኛውም ሰዓት ሊፈነዳ ይችላል። የኢትዮጵያና የኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋሙ ከባድ ማስጠንቀቂያን አወጣ። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርቱን ይፋ አድርጓል። ዓለም አቀፍ ተቋሙ ባወጣው አዲስ ጥናት ሪፖርት ላይ እንደተመለከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌደራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነቱ ሊቀየር ከጫፍ ላይ ደርሷል ሲል አሳስቧል። በአብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበ እና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጾታል። ሪፖርቱ በፈረንጆቹ አቆጣጠር 2018 ዓመተ ምህረት በኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ ለሙሉ ፈርሶ አሁን ላይ በሁለቱም ሀገራት እርስ በርስ ወደ መጠላላትና ወደ ጦርነት እየተንደረደሩ ነው ሲል ያትታል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነቱ ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። የአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪታ ሙቲጋ ኢትዮጵያን፣ ኤርትራንና ትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋ ያለው ነው። አደጋው ሶስቱንም ወገኖች ለአሁኑ እንዲታቀቡ ያደረጋቸው ይመስላል። ሆኖም እንዳያገረሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ በጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና የኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ ይህ ፍላጎት ወረራን ሊያካትት ይችላል የሚል ስጋት እንዳላትም ጠቁመዋል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስም ተናግሯል። የክራይሲስ ግሩፕ መግለጫ በቅርቡ ፌደራል መንግስቱና በትግራይ ኃይሎች የድሮን ጥቃትን ያካተተው ግጭት ኤርትራንም በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያል ብሏል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋንያን እንደሚስብና ተለዋዋጭ የሆነን የቀይ ባህር ቀጠናን እንደሚያውክ አስጠንቅቋል። ክራይሲስ ግሩፕ ተጽዕኖ ፈጣሪ የአፍሪካ ሀገራት እና ዓለም አቀፍ ሀገራት የዲፕሎማሲያዊ ስራቸውን እንዲጨምሩ የኢትዮጵያን መንግስትና ህወሓትን እንዲያሸማግሉ ጠይቋል። አክሎም የኢትዮጵያ ባህር በር የማግኘት ፍላጎትና የኤርትራ ሉዓላዊነት ላይ ጥቃት የመሰንዘር ስጋትንም ጨምሮ በሁለቱም በኩል ያሉ ወገኖች ቁርሾቸውን እንዲፈቱም ጥሪ አቅርበዋል። በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱን ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ የሚችሉበት እድል እየሰፋ መምጣቱን አዲስ የምርምር ዘገባም አመላክቷል። ተመራማሪው ማህደር ነሲቡ ያወጡት ይህ ትንታኔ በቀጠናው እየታየ ያለው ወታደራዊ መነቃቃትና የኃይል አሰላለፍ ለሰላም የሚሰጠውን እድል እየጠበበ መሆኑን ያሳያል። እንደ ዘገባው ትንታኔ ለወቅታዊ ቀውስ መባባስ በዋናነት እንደ ምክንያት የጠቀሰው ባለፈው ወር መጨረሻ ላይ የህወሓት ወይም
ወይም ቲፒኤልኤፍ ታጣቂዎች የከፈቱት ጥቃት ነው። ምንም እንኳን ጥቃቱ በኢትዮጵያ መከላከያ ሰራዊት ቢመከትም ክስተቱ ግን የቀጠናውን ስትራቴጂያዊ ሁኔታ ቀይሮታል። ህወሓት በአሁኑ ወቅት የነበረውን የሰው ኃይልና የህዝብ ድጋፍ ማጣቱን ህልውናውን ለማስቀጠል በኤርትራ መንግስት ላይ ጥገኝነቱ እየጨመረ መምጣቱን በምርምር ጠቅሷል። በዚህም ጽምዶ የተሰኘውና በኤርትራ በህወሓትና በአማራ ክልል በሚንቀሳቀሱ የፋኖ ታጣቂዎች መካከል የተፈጠረው ያልተጠበቀ ጥምረት የኢትዮጵያን የውስጥ ደህንነትና ሉዓላዊነት አደጋ ላይ የሚጥል ሆኖ መገኘቱም ተመልክቷል። በኢትዮጵያ ግዛት የሳተላይት ምስሎችንና የመሬት ላይ መረጃዎችን ዋቢ ያደረገው ምርምር የኤርትራ ጦር ቀደም ሲል ከነበረበት ይዞታ አልፎ ወደ ኢትዮጵያ ግዛት ዘልቆ መግባቱን ይገልጻል። በአንዳንድ መረጃዎች መሰረት የኤርትራ ወታደሮች እስከ መቀሌ አካባቢ ድረስ መድረሳቸው የተመለከተ ሲሆን ይህም የኢትዮጵያ መንግስት የውጭ ጉዳይ ሚኒስተር ለኤርትራ አቻቸው የቅሬታ ደብዳቤ እንዲልኩም አድርጓቸዋል። አስመራ በይፋ የቀረበባትን ክስ ብታስተባብልም በተግባር ግን በኢትዮጵያ ግዛት ውስጥ ያላት ተጽዕኖ እየሰፋ መሄዱ ተገልጿል። የኢትዮጵያ መንግስት የሰሜኑን ጦርነት ተከትሎ መከላከያ ሰራዊቱን በዘመናዊ መሳሪያዎችና በሰው ኃይል በከፍተኛ ደረጃ ቢገነባም ይህ ወታደራዊ አቅም የኤርትራ ጣልቃ ገብነት ለመግታት አለመቻሉ በምርምር ተተንትኗል። ይልቁንም አስመራ በውክልና ታጣቂዎች አማካኝነት ግጭቶችን ለመቀስቀስ ያላት ፍላጎት መጨመሩ የመከላከል ስትራቴጂው ውጤታማ እንዳይሆን አድርጎታል። ግጭቱ ከተቀሰቀሰ ኢትዮጵያ በተለያዩ አቅጣጫዎች ማለትም ከኤርትራ ጦር፣ ከህወሓትና ከፋኖ ታጣቂዎች ጋር በተመሳሳይ ጊዜ ልትጋፈጥ የምትችልበት ስጋት አለ። ከዚህም ባለፈ እንደ ሱዳንና ግብጽ ያሉ የውጭ ኃይሎች በራሳቸው ስትራቴጂካዊ ፍላጎት ምክንያት በጦርነት ውስጥ ጣልቃ ሊገቡ እንደሚችሉና ይህም ሁኔታውን ወደ ቀጠናዊ ጦርነት ሊቀይረው እንደሚችል ተመራማሪዎች ያስጠነቅቃሉ። ለዚህ አሳሳቢ ችግር መፍትሄ ለመስጠት ግልጽ የሆነ ገለልተኛ አሸማጋይ አለመኖሩ ሌላኛው ፈተና ነው። እንደ ሳዑዲ አረቢያ፣ ቱርክና የተባበሩት አረብ ኤሚሬትስ ያሉ ሀገራት በቀጠናው የራሳቸውን የጥቅም ትስስር ስላላቸው ገለልተኛ ሆነው ለመደራደር ይቸገራሉ። የአፍሪካ ህብረትና የተባበሩት መንግስታት ድርጅትም በጉዳዩ ላይ ያላቸውን ተጽዕኖ እየቀነሰ መምጣቱ ለሰላም ያለውን ተስፋ ይበልጥ አጥብቦታል ተብሏል። በሌላ መረጃ የብልጽግና ፓርቲ ስራ አስፈጻሚና ማዕከላዊ ኮሚቴ አባላት በአዲስ አበባ አስቸኳይ ስብሰባ መጠራታቸውን ዛሀበሻ ዘግቦታል። ከየክልሉ ወደ ዋና ከተማዋ የገቡት ከፍተኛ አመራሮች ለ3 ቀናት የሚቆይ ጥልቅ ግምገማ እንደሚያካሂዱና በቀጣዩ ምርጫ ፓርቲውን የሚወክሉ እጩዎች ላይ ውሳኔ እንደሚያስተላልፉ የደረሰን መረጃ አመላክቷል። በዚህም ግምገማ አሁን በስልጣን ላይ ካሉት ባለስልጣናት መካከል አፈጻጸማቸው ዝቅተኛ የሆኑና በፓርቲው ታማኝነት ያጡ ግለሰቦች እንደሚሰናበቱም ይጠበቃል። በተለይም በቀጣዩ ምርጫ ፓርቲውን ወክለው እንዳይወዳደሩ የሚታገዱ አመራሮች እንደሚኖሩም ተነግሯል። ይህ እርምጃ በፓርቲ ውስጥ ያለውን አላስፈላጊ ኃይል ለመቀነስ የታለመ ቢሆንም ከዚህ ቀደም እንደሚታየው ስልጣናቸውን ለማቆየት ሲሉ በአካባቢያቸው ግጭት የሚቀሰቅሱ ባለስልጣናት ይኖሩ ይሆን የሚለው ጉዳይ ትልቅ ስጋትን ፈጥሯል። ምንጮች እንደነገሩን በአማራና በኦሮሚያ ክልሎች በአሁኑ ወቅት ያለው የጸጥታ ችግር በፓርቲው እጩዎች አመራረጥ ላይ ትልቅ ተጽዕኖ ማሳረፉ አልቀረም። አንዳንድ ባለስልጣናት በነበሩበት የምርጫ ክልል ተቀባይነት በማጣታቸው ወይም በጸጥታ ስጋት ምክንያት ወደ ሌላ አስተማማኝ ወደ ተባሉ አካባቢዎች ተዘዋውረው እንዲወዳደሩ ሊደረግ እንደሚችል የውስጥ ምንጮች ጠቁመዋል። ብልጽግና በአንድ በኩል በሀገሪቱ ያለውን የጸጥታ መበላሸትና የኢኮኖሚያዊ ውጥረት እየተፈተነ ባለበት በዚህ ወቅት እንዲህ አይነት የውስጥ መንጠቆ ማድረጉ ለፓርቲው ህልውና ወሳኝ እርምጃ ሊሆን ይችላል የሚሉት አስተያየት ሰጪዎች፣ ሆኖም ግን ግምገማው በሰላማዊ መንገድ ይጠናቀቃል ወይስ የስልጣን ሽኩቻዎች ወደ አዲስ የፖለቲካ ቀውስ ያመራል የሚለው በ3 ቀናት ውይይት የሚወሰን ይሆናል። ስብሰባው በወቅታዊ ሀገራዊ ጉዳዮች ላይም ውይይት የሚያደርግ በመሆኑ ከግምገማው በኋላ የሚወጡ ውሳኔዎች በሀገሪቱ ፖለቲካ ላይ ትልቅ ለውጥ ያመጣሉ ተብሎ ይጠበቃል ሲሉ ምንጮቻችን ነግረውናል። በርካታ የአማራ ህዝብ የሀሳብ መሪዎች በታሰሩበት ሁኔታ የኢትዮጵያ ሀገራዊ ምክክር ሂደቱ ስኬታማ ይሆናል የሚል እምነት እንደሌላቸው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ገለጹ። የህዝብ ተወካዮች ምክር ቤት በ5ኛው ዓመት የስራ ዘመን አንደኛ አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ያከናወናቸውን ተግባራት ግምገማ የቀጣይ 8 ወራት ተጨማሪ የስራ ጊዜን ሰጥቷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አሪያ ባቀረቡ
ባቀረቡት ዝርዝር ሪፖርት ባለፉት 4 ዓመታት በሀገር ውስጥና በውጭ ሀገራት የተሳታፊዎች ልየታና የአጀንዳ ማሰባሰቢያ ስራዎች መከናወናቸውን ገልጸዋል። በሀገር ተስፋ አይቆረጥም፣ ኢትዮጵያውያን በሀገራቸው ጉዳይ በመመካከር ብሔራዊ መግባባት የሰፈነበት ጠንካራ ሀገረ መንግስት መገንባት ይችላሉ ሲሉ አፈ ጉባኤ ታገሰ ጣፉ አስገንዝበዋል። ኢትዮጵያ ሀገራዊ ምክክር ምክትል ዋና ኮሚሽነር ሂሩት ገብረስላሴ ዶክተር ደሳለኝ ጫኔ በሰጡት ምላሽ እኛ ሀገራዊ መግባባትን ለመፍጠር የምንሰራ እንጂ አክቲቪስቶች አይደለንም ብለዋል። የፓርላማ አባሉ ደሳለኝ ጫኔ በንግግራቸው ኮሚሽኑ በእስር ላይ ያሉ የሀሳብ መሪዎች እንዲፈቱ በቂ ግፊት አላደረገም በማለት ወቀሳንም ሰንዝረዋል። በዚህም በርካታ የአማራ ተወላጆች በማንነታቸውና በፖለቲካ አመለካከታቸው ምክንያት ለረጅም ጊዜ በእስር ቤት እየተንገላቱ መሆኑን ገልጸዋል። እኒህ ተራ ዜጎች አይደሉም፣ ማህበረሰቡ ልሂቃን ብሎ የሚለያቸው የሀሳብ መሪዎች ናቸው። እነዚህ አካላት ባልተሳተፉበት ምክክር አልተወከልኩም የሚል ጥያቄ ቢነሳ ተገቢ መሆኑን ተከራክረዋል። አክለውም ኮሚሽኑ ተሳሪዎች እንዲፈቱ ለመንግስት ጥያቄ ቢያቀርብም ውጤት አለማግኘቱን ለህዝብ በግልጽ አለማሳወቁም ነቅፈዋል። በዚህ ምክንያት ቀደም ሲል ለሂደቱ የነበራቸው ድጋፍ ወደ ስሜት አልባነት መለወጡንና በምክክሩ የሀገሪቱ ችግር ይቀረፋል የሚል ተስፋ ማጣታቸውንም ተናግረዋል። ለቀረበው ወቀሳ ምላሽ የሰጡት የሀገራዊ ምክክር ኮሚሽን ምክትል ሰብሳቢ ኮሚሽኑ ማንኛውም ዜጋ ያላግባብ እንዳይታሰርና የታሰሩትም እንዲፈቱ ጥረት እያደረገ መሆኑን ገልጸዋል። ሆኖም ኮሚሽኑ አሰራሩንና ግፊቱን የሚያደርገው በራሱ መንገድ እንጂ እንደ አክቲቪስት እንዳልሆነ አስገንዝበዋል። ምክትል ሰብሳቢው ሲቀጥሉም በጣም ፍጹም የሆነ ሁኔታ ቢኖር ኖሮ የሀገራዊ ምክክር አያስፈልግም ነበር በማለት ኮሚሽኑ ችግሮችን ለመፍታት የመፍትሄ ፍለጋው አካል ሆኖ እየሰራ መሆኑን ገልጸዋል። መንግስትና ህዝብ የሰጡትን አደራ ለመወጣትም ከፍተኛ ጥረት እያደረገ መሆኑንም ምክር ቤቱ አስረድቷል። በስተመጨረሻም የኦሮሞ ነጻነት ጦር ከፍተኛ አመራር ባወጣው መግለጫ ጠቅላይ ሚኒስትር አብይ አህመድ በወለጋ አንዳንድ አካባቢዎች ያደረጉት ግብኝት ትክክለኛ የመሬት ላይ ቁጥርን የሚያሳይ ሳይሆን የስልጣን ቅዠት የፈጠረው ቅጥፈት ነው ሲሉ አጣጥሎታል። ጠቅላይ ሚኒስትሩ በሄሊኮፕተር ታጅበው በከፍተኛ ጥበቃ ወደ ታጠሩ ይዞታዎች መግባታቸው በክልሉ ያለውን የመንግስታት ቁጥጥር ድክመት የሚያሳይ እንጂ ጥንካሬን የሚገልጽ አይደለም ያለው ቡድኑ ጠቅላይ ሚኒስትሩ ማንኛውም ችግር በሰላም ሊፈታ ይችላል ማለታቸው የኦሮሞን የፖለቲካ ማህበረሰብ ለማታለል የሚደረግ ሙከራ ነው ብለዋል። በተጨማሪም ጠቅላይ ሚኒስትሩ የኦሮሞ ጠላቶች የኦሮሞን እድል ለመውሰድ እየሞከሩ ነው በማለት የተነገሩት ንግግር በሀገሪቱ የብሔር ግጭትን ለመቀስቀስ የታለመ አደገኛ ስልት መሆኑንም መግለጫው ጠቅሷል። ቤተሰቦቻችን ለዛሬ ይዤላችሁ የቀረብኩት ጥንክር እነዚህን ይመስላሉ። በቀጣይ በሌላ መረጃ እስክንገናኝ ድረስ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የደውል ምልክቷን ከተጫናችሁ ደግሞ አዳዲስ መረጃዎች እንደወጡ ቀድመው እናንተ ጋር የሚደርሱ ይሆናል። መልካም ጊዜ